ሰበር መረጃ አለኝ ቻምፕ ነው ማለት እባክህን አትሰላችብኝ ስለ ብሩኖ ጊማራይስ እና ስለ ቪኒሺየስ ጁኒየር የመጨረሻ አፕዴት ላረግሽ ነው ማለት አባቴ ሌላው እኮ ቪኒን ልታመጣ ነው ቢባል እኮ ማለት ነው ገና ንክኪውን ወሬውን ብቻ ይዞ ያደነቆረን ነበር ገባ አንተ ግን እኛ ያደነቆርን መሰለ ገባ አይደል ቪኒን እናመጣለን ሲባል አቦ እናንተ ምናምን ዝም ብለህ ብቻ በኔ ተማመን አልኩ አይደል እንዴ ብሩኖ ጊማራይስ ዛሬ ሌሊት እስከ እሁድ ድረስ ጠብቅ ያለቀ ጉዳይ ነው ኤዲ ሃውል የለቀቀው ራሱ ብሩኖ ጊማራይስ እንደሚሸጥ ሲረጋገጥለት ምንም ባክ ያረጋችሁኝ አይደለም ብሎ ተባሮ አይደለም ራሱን የለቀቀው ታዲያ ማባረር ነበረባቸው እንዳለ ተጫዋቾችን ሲለቁ ማባረር ነበረባቸው የብሩኖ ጊማራይስን ጉዳይ ግን 75+5 ወይ 80+5 ደቅ አድርገን ቢል ልናቀርብ ነው የተባለ ነው ስለዛ ዛሬ ማታ እስከ እሁድ ድረስ እመነኝ ነው ምልህ ብሩኖ ጊማራይስ ገቢ ይሆናል ቪኒሺየስ ጁኒየርን ደግሞ ማን ነው ባጭሩ ብቻ መልእክት ያለኝ አርሰናል ኤዲተሮች ከጥግ እስከ ጥግ ምድረ ውርጋጥ የሆነ የደካማ የወረደ ክለብ ደጋፊ ቪኒን እናመጣለን ስንል ምን ብሎ እንደሰደበን ምን ብሎ እንደናቀን ሴቭ አድርግልኝ ቪዲዮቹን ሴቭ አንድ ባንድ እንገርባቸዋል ሁልሽም ጋር ነው መጣልሽ ተረዳኝ አይደለ ከኔ ጋር በግል የምታቀም በውስጥ መስመር ምናምን ብቻ አይደለም ሁልሽም በቪኒ ብቻ ሂር ዊ ጎ ሲባል ለያንዳንድሽ አንዳንድ ቪዲዮ ነው እየሰራው ምረግጣችሁ ምድረ ዕውቀት አልባ የሆናችሁ ሰዎች ገባር ቪኒ ሂር ዊ ጎ ሲባል ተስፋ የሌለው ተስፋ መስጠት ማይፈልግ መደገፍ ያልቻለን የአርሰናል ደጋፊ ራሱ አይቀርልህም ነው አንተ ራስ ተረጋግጣለህ አንተ አድክም ይሁን ሰውዬ ድግፍ ማድረግ ነው ያለብህ ድግፍ ማድረግ እንዴት ነው የሚደገፈው በተስፋ ዋንጫ በልተህ እንዴት ተስፋ ታጣጣ ተስፋ ባይኖር እኮ ዋንጫ ያጓጓም ነበር አጬ ተስፋ አትቁረጥ መቼም ቻምፕ ሆነ በዛሬው ዕለት የተጠናቀቁና ሊጠናቀቁ ከጫፍ የደረሱ ዝውውሮችን አጠራርገን እንመልከት። በመጀመሪያም ኒውካስትሎች አዲስ አሰልጣኝ ቀጥሯል። ማቲያስ ጄሲል የኒውካስትል አሰልጣኝ መሆኑ ተረጋግጧል። እስከ 2030 ኮንትራቱን የሚፈርም ይሆናል። ሪያል ማድሪዶች ከሌቫንቴ የ21 ዓመቱን ካርሎስ ኤስፒን ለማስፈረም ከፍተኛ ፍላጎት እንዳላቸው የሚያሳዩ መረጃዎች በስፋት እየወጡ ይገኛል። ፉላሞች በዛሬው ዕለት ሁለት ተጫዋቾችን ከሪያል ማድሪድ ማስፈረም ችለዋል። የመጀመሪያው ጎንዛሎ ጋርሻ ሲሆን ፉላሞችም ለዝውውሩ 40 ሚሊዮን ዩሮ የሚከፍሉ ይሆናል። ሁለተኛው ደግሞ ሴዛር ፓላሲዮስ ነው። ፉላሞችም ለዝውውሩ 10 ሚሊዮን ዩሮ የሚከፍሉ ይሆናል። ቶተናሙ አሰልጣኝ ዲዘርቢ እንደተናገሩት ከሆነ ሮሜሮ እና ቪካሪዮ በቶተናም እንደማይቀጥሉና በሚቀጥሉት ሳምንታት ከቶተናም እንደሚለቁ ተናግረዋል። ይሁም የቶተናሙ ተጫዋች ጄድ ስፔንስ ከቶተናም የመልቀቅ ሰፊ እድል እንዳለውና ሊቨርፑሎችም የተጫዋቹ ፈላጊ እንደሆኑ መረጃዎች አሳይተዋል። ዩቬንቱሶች ኬሪም አላቤጎቪችን ከባየር ሊቨርኩሰን አስፈርመውታል። ለዝውውሩም 35 ሚሊዮን ዩሮ የሚከፍሉ ይሆናል። ስቶንስ በኢንተር ሚላን ቤት የሚያቆየውን የ2 ዓመት ኮንትራት በዛሬው ዕለት መፈራረም ችሏል። ሲጂዎች ማግነስ አክሉቼን ከሞናኮ ለማስፈረም ከጫፍ እንደደረሱ የፋብሪዚዮ ሮማኖ መረጃ አሳይተዋል። በዛሬው ዕለት የተሰሙት የዝውውር ዜናዎች እነዚህን ይመስላሉ። ወደ በኋላ ወይም ደግሞ ነገ በሌሎች መረጃዎች የምንገናኝ ይሆናል። ከስፔን እየወጡ ያሉ መረጃዎች ራሱ አሁን ላይ ልባችሁን ነው የሚያሞቁት። በደንብ ኮፒ ሊንክ ይውላችሁ ፈጠን ያለ መረጃ ይደርሳችኋል። ፎሎ እያደረጋችሁላችሁ ጋይስ የሪያል ማድሪድ ቁጥር 1 የመረጃ አቀባዩ ፔፔ አልቫሬዝ የሪያል ማድሪዱ ዴቪድ ኦርንስቴን በሉት በቃ ፔፔ አልቫሬዝ እንደተናገረው ከሆነ ጋይስ ቪኒ ጁኒየር ለጆዜ ሞሪኒዮ ፕሮጀክት እጅግ በጣም አስፈላጊ የሚባል ተጫዋች አይደለም ጆዜ ሞሪኖ እጅግ በጣም አንገብጋቢው ተጫዋች ነው ብለው አያስቡትም ስለዚህ ሪያል ማድሪድ ተገቢውን ገንዘብ ካገኙ በዚህ ክረምት ሊለቁት ፍቃደኛ ናቸው ብሏል እሱ ብቻ አይደለም ይኸውላችሁ አንድ ማናቀው ነገር አለ ሪያል ማድሪድ የቪኒ ጁኒየርን ፌስ በመጠቀም 50% ድርሻ እንትን ይላል በፊቱ 50% ይነግዳል በቃ ቪኒ በግሩ ማስተዋወቂያ ካገኘ 50% የሪያል ማድሪድ ነው ቪኒ 80%ቱን ስጡኝ ብሎ ጠይቋል አርሲዬ ጋር ከመጣሽ 100% ይሰጥሻል ቪኒ ጁኒየር 80% ጠይቋልና 80%ቱን ራሱ ሪያል ማድሪድ ለመስጠት ፍቃደኛ አይደለም ብሏል ፔፔ አልቫሬዝ እሱ ብቻ አይደለም ቢሆን ቪኒ ፊርማውን ለፈረመበት 80 ሚሊዮን ፓውንድ ሳይኒንግ ቦነስ ፈልጋለሁ እያለ ነው ሪያል ማድሪድ ደግሞ ለማንም አርጎታ ያቀም አሁንም አያደርገውም በእርግጠኝነት ነገሮች ወደ ጥሩ እየሄዱ ነው ጋይስ ወደ ጥሩ ደረጃ እየሄዱ ነው ዝም ብለን ብቻ አንታገስ የብሩኖ ጉማሬጅን ዝውውር በተመለከተ የኒውካስትል አሰልጣኝ የነበሩት ኤዲ ሃው በትላንትናው ዕለት ምንድነው የተናገሩት ሙሉ ንግግር ላጋራ ኤዲ ሃው በትላንትናው ዕለት እንደተናገሩት ከሆነ የብሩኖ ጉማሬጅ ጉዳይ ቡድኑን ትኩረት የሚያሳጣ ነገር ነው ጉዳዩም እንደዚህ ሆኖ መቀጠሉ ጥሩ ምልክት አይደለም ነገር ግን ሁሉም ነገር ከኛ ቁጥጥር ውጪ ነው ለማስበውም ከብሩኖ ጉማሬጅም ቁጥጥር ውጪ ይመስለኛል ዝውውሩ ላይም የሚሆነው ነገር ይሆናል ሁሉም ነገር ከኛ ቁጥጥር ውጪ ነው ሲሉ ተናግረው ነበር ዛሬው ዕለትም ኤዲ ሃው ከኒውካስትል ጋር እንደሚለያዩ ተረጋግጧል ዋነኛ ምክንያት የተባለው ዋና ተጫዋቾቻቸውን እንደ አንቶኒ
አንቶኒ ጎርደን እና ቶናሊን የመሳሰሉ ከዛ በተጨማሪም ብሩኖ ጉማሬዥን ለማጣት ከጫፍ እንደደረሱ እንደሆነ የሚያሳዩ መረጃዎች በስፋት እየወጡ ይገኛሉ። የመድፈኞቹ ቤተሰቦች ለረጅም ጊዜ ስንጠብቀውን የነበረውን የብሩኖ ጉማሬዥን ዝውውር በቅርቡ ልናጠናቀቅ እንችላለን። ምናልባትም ወደ በኋላ የሚወጡ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆን። ከክለባችን ስለሚለቁ ተጫዋቾች ሁለት አዳዲስ መረጃዎች ወጥተዋል። በመጀመሪያም ጋብሪኤል ማርቲኔሊን በተመለከተ ሮማዎች ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይተዋል። ሮማዎችም ተጫዋቹን ማስፈረም የሚፈልጉት የመግዛት ግዴታ ባለው የውሰት ውል ነው። ሮማዎችም ለዝውውሩ እስከ 45 ሚሊዮን ዩሮ ለመክፈል ፈቃደኛ እንደሆኑ መረጃዎች ጨምረው ዘግበዋል። ከዛ በተጨማሪም ኢታን ንዋኔሪን በተመለከተ ኤሲ ሚላኖች ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይተዋል። ኤሲ ሚላኖችም ተጫዋቹን ለማስፈረም እንቅስቃሴ ለማድረግ ዝግጁ ናቸው። ከኤሲ ሚላን በተጨማሪም አርቢ ሌፕዚግ፣ ኤቨርተን እና ፉላምም የተጫዋቹ ፈላጊ እንደሆኑ መረጃዎች ጨምረው ዘግበዋል። ክለባችን ተጫዋቹን በቋሚ ውል መሸጥ አይፈልግም፣ ነገር ግን የውሰት ጥያቄዎችን ለማዳመጥ ዝግጁ ነው። ጋብሪኤል ማርቲኔሊና ኢታን ንዋኔሪን በተመለከተ አሁን ሊወጡት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ኤሲ ሚላን ኢታን ንዋኔሪ ያለበትን ሁኔታ እያጣሩ እንደሆነና አርሰናልም ተጫዋቹን ለመልቀቅ ፍቃደኛ ሊሆኑ እንደሚችሉ ተዘግቦ አርቢ ላይፕዚግ፣ ፉልሃምና ኤቨርተን ንዋኔሪን ማስፈረም እንደሚፈልጉም ሪፖርት ተደርጓል። አርሰናል 80 ሚሊዮን ፓውንድ አካባቢ የሆነ የዝውውር ሂሳብ ብሩኖ ጊማራይሽን ለማስፈረም ሊያቀርቡ እንደሆነ ሃንድ ኦፍ አርሰናል ዘግቦ ጊማራይሽ እንደሚሸጥ ለኤዲ ሃው የተነገረው ከሳምንታት በፊት እንደነበረም አስታውቋል። እናንተ በሰላም ልተኙ ነው? የአውሮፓ ሚዲያዎች እየተበጣበጡ ይገኛሉ። ከፊፋ ጋር ጦርነት ጀምሯል። ዩኤፋ ከዚህ በኋላ ዓለም ዋንጫን አልሳተፍም እያሉ ይገኛሉ። የዩኤፋ አባላት ማለት ነው። እንዳለ የአውሮፓ አስቡት፣ ስፔን፣ ፈረንሳይ፣ እንግሊዝ፣ ጣሊያን ምናምን የሌሉበትን ዓለም ዋንጫ። ይሄ ሁሉ የሆነው የፊፋው ፕሬዚዳንት ኢንፋንቲኖ ፕሮፖዝ ባደረጉት ሀሳብ ነው። ፎሎ አድርጉ፣ ኮሜንት አድርጉ፣ ላይክ አድርጉ። ይመቻችሁ። ምን እንደተፈጠረ ልንገራችሁ እኔ ማለት ነው። ሰውየው ምን አቀረበው ሀሳብ? የፊፋን የሆነ ያህል ፐርሰንት ሼር ለምን አንሸጥም ለግለሰቦች? ከዛ በኋላ ፊፋ ስቲል ትርፋማ ነው፣ ግን በጣም ትርፋማ ማድረግ ይቻላል። ኮሜርሻል ሳይዱን አስቡት። የሆነ ባለሀብት ገብቶ በደንብ ንግዱን ቢያጧጥፍ ብለው አሰቡ። በተለይ የዓለም ዋንጫን ሽያጭ ማለት ነው። ከዛ ማንን አሰቡ? የትራምፕን ወንድም ትራምፕን አስቧቸው። እግር ኳስ ውስጥ ገብቶ እንዴት ሲፈተፍቱ እንደነበረ፣ የዓለም ዋንጫው እንዴት አስቀያሚ እንደነበረ፣ አሁን ደግሞ ጭራሽ ባለቤት ሊሆኑ በወንድማቸው በኩል ማለት ነው። ይህንን ዩኤፋ ተቃውሟል። በፍጹም አይን እያየማ አይደረግም እያለ ይገኛል። እና ቀጣይ ዓለም ዋንጫ ላይ በተለይ የሴቶች ዓለም ዋንጫ አሁን ቀጣይ ይመጣል። ክረምት ላይ በእነሱ ክረምት ላይ ይመጣል። እሱ አደጋ ውስጥ ነው። ከዛ ደግሞ ዋናው ዓለም ዋንጫ የወንዶቹ ዓለም ዋንጫ እሱ ራሱ አደጋ ውስጥ ነው። አንሳተፍም እያሉ ነው። ከባድ ነገር፣ በጣም ከባድ ነገር። ካፍ የሚለው እየተጠበቀ ነው፣ እየተወያየውበት ነው፣ እያጠናውት ነው ጉዳዩን ብሏል። ኮንካፍ እንዴት እኔ በሚዲያ ልስማ ይህንን ጉዳይ? እኔ አባል ሀገር አይደለሁም ወይ ምናምን ብለው እየቀወጡት ነው። ኤዥያዎች በፍጹም ይሄ ጉዳይማ አይካሄድም እያሉ ይገኛሉ። ፊፋ አጣብቂኝ ውስጥ ነው። ምን የሚሄድ ይመስላችኋል? ምን የሚከናወን ይመስላችኋል? ፎሎ አድርጉ፣ ላይክ አድርጉ። ይመቻችሁ።